በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እኔ ናውል እባላለሁ። በዚህ የዩቲዩብ ቻናል እንግዲህ በየቀኑ የምማራቸውን አዳዲስ ነገሮች ምለቅ ይሆናል እና እንደዚህ ሳረግ ያው ለራሴ ምን ያህል እንደገባኝ ለማረጋገጥ ለእናንተም ደግሞ ከተማርኩት ትንሹን ለማካፈል ነው ማለት ነው። እንግዲህ ዛሬ የመጀመሪያው ትምህርታችን የሚሆነው ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌልን በተረጎመበት ዮሐንስ ወንጌል ምዕራፍ 6ን በተረጎመበት ድርሳኑ ላይ የተናገረውን ዓለምንና ዘላለማዊ ሕይወትን ስለመምረጥ የሚናገረውን ድርሳን እናወራለን ማለት ነው። ሙታንን ይቀብሩ ዘንድ ተዋቸው ተብሎ ጌታችን የተናገረውን ቃል ይጠቀምና ይህችን ዓለም በውስጣም ያሉትን ነገሮች በሙሉ ስንንቅ ሞትን እየናቅን ነው፣ ከሞት እየሸሸን ነው ብሎ ይናገራል ዮሐንስ አፈወርቅ። ከዚች ዓለም የሚመጣው ክብር የማይጠቅመው እና ከንቱ ከሆነው ነገር በማነጻጸር የሚመጣ ክብር ነውና አይጠቅምም። ስለዚህ ይህንን እንተው። የማንተው ከሆነ ግን የዚች ዓለም የሚሰጠን ክብር ከጥላ ከህልም እጅጉን ያነሰ ክብር ይሰጠናል። ቅዱስ ጴጥሮስ በመልእክቱ ምን ብሎ ተናግሯል? የሰው ክብሩ እንደ ሳር አበባ ነው ብሎ ተናግሯል። እንግዲህ ከሳር አበባ ምን ያነሰ ነገር አለ? ከሳር አበባ ምን ያነሰ ነገር አለ? እንግዲህ ለሳር አበባ ብለን የዘላለማዊ ሕይወታችንን አሳልፈን እንሰጣለን? ከክርስቶስ ጋር መኖርን አሳልፈን እንሰጣለን? ከሰው ለምናገኘው ተራ ከአፈር ላይ ይመጣው ተራ ክብር ብለን ዘላለማዊ ሕይወትን አሳልፈን እንሰጣለን? ለነፍስስ ጥቅሟ ምንድን ነው? ምንም ጥቅም የለውም። በምድር ላይ የሚኖሩ ባሮች ብዙ ጌቶች አላቸው። እንግዲህ ከነሱም ይልቅ ባሪያ የሚያደርገን ይህ ነው። እነሱ ለገንዘባቸው ብሎ ባሪያ ሆኑ፣ እኛ ግን ምንም ላናገኝ ባሪያ ሆንን። እንግዲህ በምድር ላይ የሚኖሩ ሲኖሩ 1 2 3 ባሪያ ብዙም ባሪያዎች ጌቶች ይኖሯቸዋል ባሪያዎች እና እነዛ ጌቶች የተለያየ ነገር ያዟቸዋል። እነዛን ነገሮች በሙሉ ይሰራሉ። ከሰው ባርነት ወጥተን የእግዚአብሔር ባሪያ መሆን እንደምን ያለ ነፃነት ነው ይላል። የምድራዊ ጌቶች ባሪያ ሲያደርጉን ለራሳቸው ጥቅም ነው። ገንዘባቸውን ቢከፍሉን እንኳን ለራሳቸው ጥቅም ነው። ጌታችን ግን ለእርሱ ባሪያ ስንሆንለት እጥፍ ድርብ የሆኑ ብድራትን ይከፍለናል። በእሱም ላይ የዘላለም ሕይወትን ይሰጠናል። ስለዚህ የትኛውን እንመርጣለን? የዘላለም ሕይወትን ወይስ ጊዜያዊ የዓለማዊ ሕይወትን? አንድ ጊዜ ዘውድ ማጥለቅን ወይስ ለዘላለም የድል አክሊልን ማጥለቅን ይሻለናል ብሎ ዮሐንስ አፈወርቅ በድርሳኑ ላይ ይናገራል ማለት ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።